ሰላም እንዴናችሁ? ዛሬ ደግሞ በሚገርም አፕሊኬሽን የሚከፍል አፕሊኬሽን ቪዲዮ ተመልሼላችሁ መጥቻለሁ ማለት ነው። ይህ በዘር የተባለ አፕሊኬሽን እንዴት አካውንት መክፈት እንደምትችሉ ዛሬ አሪፍ አጠር ያለች ቪዲዮ ሰርቼላችኋለሁ። እንዴት አካውንት ከፍታችሁ እንዴት ቬሪፋይ ማድረግ እንዳለባችሁና እንዴት ወደ ክፍያ መሄድ እንዳለባችሁ አብረን እናያለን ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። በመጀመሪያ የምናደርገው ስልካችሁ አይፎን የሚሆን አንድሮይድ አፕ ስቶር ወይ ደግሞ ፕሌይ ስቶር ላይ ትገቡና ሰርች ታደርጋላችሁ በዘር ብላችሁ ማለት ነው። ልክ እዚህ ጋር እንደምታዩት ልክ እንደዚህ አይነት አፕሊኬሽን ይመጣላችኋል። እሷን ክሊክ አድርጋችሁ ዳውንሎድ ታደርጋላችሁ ማለት ነው። ዳውንሎድ አድርጋችሁ ልክ እንደከፈታችሁት ልክ እንደዚህ አይነት ነገር ነው የሚያመጣላችሁ። ልክ እነዚህ ነገሮች እስኪያልቁት ጠብቁና እዚህ ጋር ክሬት አካውንት ትሉታላችሁ ማለት ነው። ክሬት አካውንት ስትሉ ኢሜይል እና ፓስወርድ አስገቡ ይላችኋል። ልክ እንደዚህ ኢሜይል እና ፓስወርዳችሁን ታስገባላችሁ ማለት ነው። ኢሜይል እና ፓስወርዳችሁ ካስገባችሁ በኋላ ክሬት ትሉታላችሁ ማለት ነው። ከዛ ኢሜይላችሁ ላይ የሚገባ የቬሪፊኬሽን ኮድ አለ። እሷን ኮድ ኮፒ አድርጋችሁ ወደዚህ ፔስት ታደርጉታላችሁ ማለት ነው። ከዛ ኔክስት ትሉታላችሁ። ኔክስት ካረጋችሁት በኋላ የሚመጣላችሁ የቹዝ ዩ ስፖርት የሚል አለ። ያው ቻናሉ የስፖርት ስለሆነ እናንተ ደስ የሚላችሁን ስፖርት ኳስ ሊሆን ይችላል፣ ባስኬትቦል የፈለጋችሁትን ትመርጣላችሁ ማለት ነው። ልክ ከመረጣችሁ በኋላ የዩዘር ኔማችሁ ወይም ደግሞ የቻናላችሁን ስም እዚህ ጋር አስገቡ ይላችኋል። ያው የኔ አፕ ስለሚል የኔ አፕ ብዬ ክሬት አድርግበታለሁ ማለት ነው። ስለዚህ እናንተም በምትፈልጉት ክሬት ማድረግ ትችላላችሁ። የፈለጋችሁትን ስም ሰጣችሁ ክሬት ማድረግ ትችላላችሁ። ሞር የኳስ ኮንተንት ነገር ስም ቢሆን ሞር የተመራጭ ነው። እሱን ካረጋችሁ በኋላ ኔክስት ትሉታላችሁ። ኔክስት ካላችሁ በኋላ ጾታችሁን ትሞላላችሁ። ከዛ እድሜያችሁን ትሞላላችሁ። ልክ እሱን ከቀጠላችሁ በኋላ ፕሮፋይል ፎቶ አስገቡ ይላችኋል። እናንተ የምትፈልጉትን ፎቶ ፕሮፋይል ጋለሪያችሁ ላይ መርጣችሁ ፕሮፋይል ማድረግ ትችላላችሁ ማለት ነው። ልክ ፕሮፋይል ካደረጋችሁ በኋላ ግን በጣም መጠንቀቅ ያለባችሁ እዚህ ጋር ጌት ሪፈራል ኮድ የሚል አለ። እሷን ኮድ እዚህ ጋር ስክሪኑ ላይ ባስቀመጥኳችሁላችሁ ኮድ እሷን ትሞሉታላችሁ ማለት ነው። እሷን ስትሞሉ ተጨማሪ የሆነ ኮይን ወይም ሳንቲም ታገኛላችሁ ማለት ነው። ልክ እሱን እዚህ ክፍት ቦታ ላይ ከሞላችሁ በኋላ ወደ ቀጣዩ ኔክስት ላላችሁ ማለት ነው። እሷን ኔክስት ካላችሁ በኋላ ከዛ ፕራይቬሲ ሲሆን እሱንም አግሪ ትሉትና ቀጥታ ወደ ፕሮፋይሉ ትገባላችሁ ማለት ነው። ልክ እንደዚህ ስክሮል እያደረጋችሁ መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር ዋርኒንግ ያመጣላችኋል ዋሌት ክሬት ለማድረግ ነው። እሷንም ክሬት ትሉታላችሁ። ከዚህ በኋላ መጠቀም ትችላላችሁ። ፖስት እያደረጋችሁ ገንዘብ መስራት ትችላላችሁ ማለት ነው። ፖስት ባደረጋችሁት ቁጥር ሞር ቪው ባገኛችሁ ቁጥር ሞር ተከፋይ ትሆናላችሁ ማለት ነው። ጥያቄ ካላችሁ ኮሜንት ላይ አሳውቁኝ። ያልገባችሁ ነገር ካለ ሁሉንም መጠየቅ ትችላላችሁ። ይመቻችሁ።